ትሁቴና አለምነሽ ከቤት ወጥተው አመለጡ። በእርግጥ መጀመሪያ ላይ ወክ አድርገው ለመምጣትም ነበረ አካሄዳቸው። ነገር ግን እነሱ ከመመለሳቸው በፊት ቤቲና ገዙ ቤት ተመልሰው ሲያገኟቸውም መልሰው ወደ ቤት የመግባት እድል እንደሌላቸው ሲረዱም አለምነሽና ትሁቴ ከአባባ ቤት ተያይዘው ሄዱ። በዚህን ሰዓት አባባ ጀግናው እናንተ አርፋችሁ ተቀመጡ፣ ሁሉንም እውነታ ለናቴ ነግረዋለሁ በማለትም ናቴና አባባ በመገናኘትም ሁሉንም እውነታ እንዳቅ አደረገ አባባ። አሁን ናቴ እናቱ በህይወት መኖሯን ሲሰማና ሲያውቅ በደስታም በድንጋጤም ተብረከረከ። ነገር ግን ወደፊት እነዚህ አረመኔዎች ያንተን ህይወት ከእናትህ ጋር ሳትገናኝ ስለሚቀጥፉህ ቀጥታ በፍጥነት ለፖሊስ ቁጥጥር ስር መዋል አለባቸው በማለትም አባባ ለናቲ ነገረው። ናቲም እናቴን ከማግኘቴ በፊት ትልቅ ችግር ስለሚፈጠር እሷን በድንጋጤ ስለምትሞትብኝ አሁን ተረጋግቼ አስቤ በፖሊስ እንዲያዙ አደርጋለሁ አለ። አባባም አዎ እኔ የማውቀው ኢንስፔክተር ስላለ ለሱ ደውዬ ቀጥታ እጅ ከፍንጅ ተይዘው እስር ቤት እንዲገቡም አደርጋለሁ አለ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ትሁት ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ ትሁቴ ዛሬ እጅግ በጣም ከምንም በላይ ታሪክ ሰርታለች ማለት ነው። በእርግጥ መጀመሪያ ላይ አወጣጣቸው ያው አለምነሽ ስለምትፈራና ስለምትጨነቅ ሁሉንም ውጩን አሳይታት አንቺ ምንም እብድ እንዳልሆንሽና ሰው እንደማይሸሽሽ ላሳይሽ ብላ ነበር ይዛት የወጣችው። ነገር ግን የሚያሳዝነው ነገር አሁን ላይ ወክ ለማድረግ በሄዱበት ሰዓት የተፈጠረው ድንገተኛ ችግር ምንድን ነው? አለምነሽና ትሁቴ ወክ እያደረጉ ካለ ወደ ቤት ለመመለስ አባባን አጋጣሚ አግኝተውት አባባንና አለምነሽን አስተዋውቃ ትሁቴ ወደ ቤት እየተመለሱም እያለ አቶ ገዙና ቤቲ ቤት ውስጥ ገብተው እየፈለጓቸው መሆኑን ሲያውቁም አሁን ትሁቴና አለምነሽ ወደ አባባ ቤት አመሩ። አባባ ከናቲ ጋር ለመነጋገር መውጣት አለብኝ ሲላቸውም አይሆንም አለች አለምነሽ። አትፍሬ፣ እዚህ ቤት ምንም የሚፈጠር ነገር የለም። ፈጣሪ ከዛ ከቤት አውጥቶ እናንተ ስትወጡ እነሱን ያስገባቸው ለጥሩና ለበጎ ይሆናል። ስለዚህ አሁን እሱን አግኝቼ ማውራት አለብኝ አላት ትሁትን። እሷም እሺ በማለትም በእርግጥ አለምነሽ ናቲ ልጇ በአካል እንዳለ የምታውቀው ነገር የለም፣ ደብቀዋታል። ምክንያቱም ይሄን ሰርፕራይዝ ድንገት ብትሰማ የመጨረሻ በድንጋጤ ልቧ ቃጥ ይላል ብለው ስለሚፈሩ ናቲን ፈልጎ አግኝቶ አባባ እናቱና ትሁት እነሱ ቤት እንደሆነ ሲነግረውም ናቲ ግን የመጨረሻ ግራ ተጋባም። አንተ ማነህ? በምን ላምነህ እችላለሁ? የእነሱ ሰዎች ብትሆን ሲለውም ማመን አለማመን ያንተ ፍላጎት ነው፣ ግን ደግሞ አልፈርድብህም ልጄ። ምክንያቱም ካየኸው እና ከየተደረገብህ ካለው ሁኔታ ሲለውም እሺ ማነህ? ትሁት የኔ ልጅ ናት። እናትህን ለማዳን ብዙ መከራ እያየች ነው። አሁን ደግሞ እናትህን ይቺ ገፊ ምናምን እያሉ ሲያሰቃዩት እሰው ጋር እብድ ነሽ እያሉም ስለሚነግሯት እሰው ጋር ብገናኝ ሰዎች ይሸሹኛል ብላ ስለምታምን ትሁቴ ይዛት ወጥታ በዚህ ቅጽበት እነሱ ተመልሰው ገቡ። ስለዚህ አሁን የቤተሰቦችን የአባትህን አረመኔነት በይፋ ያወቅ ይመስለኛል ሲለውም ናቲ እንግዲህ በጣም ተናደደ። ንዴታዊ ሆነህ ነገሮችን ከምታበላሽ ይልቅ አንድ ነገር ልንገርህ፣ አሁን እነሱ ሌላ ነገር አፈላልገው ትሁትንም ቢሆን ሌላ ነገር ማድረጋቸው ስለማይቀር እነሱ ስለወጡባቸው
ግዴታ ለፖሊስ ደውለን ወንጀላቸው መጋለጥ አለባቸው በማለትም አባባ እንግዲህ ነገረው። በዚህን ሰዓት ናቲም ተስማማ። አባባና ናቲ እንግዲህ ቤቲንና ገዙን እስር ቤት እስከ ወዳኛው ከተቷቸው። ትሁትም ያየችውን ለመመስከር እንግዲህ ዝግጁ ሁና አለምነሽም ነጻነቷ ታውጆ ከአባባ ቤት ትገኛለች። አባባ ግን አለምነሽን ሲተዋወቅ ቀልቡ ሰፍ ብሎባታል። ትሁት ያደረገችው ነገር ትክክል እንደሆነ አሁን ገና ናት የገባው። ከዛ በፊት ግን ለምን አልነገርሽኝም፣ ለምን አትነግርኝም እያለ ሲጨቀጭቃት ነበርና አታዝንልኝም፣ አላሳዝንሽም እናቴን ፍለጋ እንደዚህ እየተንከራተትኩ ሲላትም ከኔ በላይ የሚያዝንልህ የለም። ስለዚህ እባክህን የሄድክበትን መንገድ ግን ቀጥልበት፣ እንዳታቋርጠው፣ በዛ መንገድ የእናትህን ሁኔታ ታገኛለህ ስትለውም እናቴ ሞታለች ነው የተባለችው፣ ግን ደግሞ ይሄ ሰው በላ እነሱ ገለዋት ነው እንጂ የእናቴ መቃብር የለም በማለትም ለትሁት ነገራት። በዚህን ሰዓት ናቴ ከአባቱ ቢሮ ሄዶ እናቴን ገለሃት ነው ወይ አንተ የሰው አውሬ ሰው በላ እያለ ኮሌታውን አንቆ ሲጣረገው፣ አባትየውም ልቀቀኝ እባክህ እናትህ ሞታለች አለው። ማን ነው የገደላት አንተ ነህ አይደለ ሲለውም እናቴ መቃብር እኮ የለችም መቃብሯ ላይ ስፈልጋት ሲልም አለች እባክህ ልቀቀኝ። መኖር አትፈልግም እንዴ? አርፈህ ድንፍት አትበል፣ ስርዓት ብትይዝ ነው በማለትም እንግዲህ ናቴን የመጨረሻ አቶ ገዙ አናደደው። ናቴም አልለቅህም በማለትም ወደ ቤት እየሮጠ መጣ። ትሁት እንግዲህ ምን ያህል ናቴ ተረጋጋ እንጂ ስትለው፣ ትሁት እናቴ መቃብሯ የለችም፣ በቃ እነዚህ አረመኔዎች ሰው በላዎች ገለዋታል አላት። ተረጋጋ፣ ሁሉንም ነገር በቀስታ ነው፣ ስሜታዊ ሆነ ብዙ ነገሮች እንዳታበላሽ፣ እድሎችን እንዳትዘጋ አለችው። እሱም እሺ በማለትም እቤቴ ክላስ ገብቶ እንግዲህ እናቴ የታባሽ ናት፣ ገላቸዋን ነው ምን አርጋቸዋን ነው ብሎም ጠየቃት። እባክህ ተወኝ፣ ያማል እንዴ እኔ አላቅለም አለችው። እናቴ መቃብሯ ላይ የለችም እያልኩሽ እኮ ነው በማለትም ሴት አደረጋት። በዚህን ሰዓት ተወኝ እባክህ አላቅለም፣ እኔ ስለ ሞት የማውቀው ነገር አለ ስለ መቃብር ምን ይላል አለችው። ተመናደዱ ብዛት ግን ደግሞ ምንም አማራጭ ስለሌለው ጸጥ አለና መጨረሻ ላይ ግን ሁሉንም ነገር እደርስበታለሁ በማለትም ወጣ። አቶ ገዙ መቶ ቁጭ ሲል ምን ያህል አለችው። ሊገለኝ እኮ ነበር ያማይረባ። ምን? አዎ ቢሮ መጥቶ ሊገለኝ ነበረ፣ የእናቴን መቃብር አላገኘሁም ብሎ አውቃለሁ። አሁን ስሜታዊ ይሆናል፣ ይሄ ነገር በጣም ትልቅ ነገር ነው አለችው። እገለዋለሁ። ምን? በፍጹም እንደዛ እንዳታረግ ገዙ፣ እየተሳሳክ ነው። የሴትዮዋ ወንጀል ችለነዋልና አንተ ደግሞ ሌላ ወንጀል ትጨምራለህ እንዴ? እና ምን ይሁን ነው የምትይው? እናማ የሆነ ነገር ማድረግ አለብን። ይህች ትሁት ምን ሊሆን ነው የምትለው አላት። በእርግጥ ትሁት ከዛ ቤት ወጥታ መሄድ እንዳለባትም ነግራቸዋለች። ግን ደግሞ አሁን የትም አትሄጅም፣ አርፈሽ ተቀመጪ በማለትም መልሰዋታል። እናም አሁን ላይ እንደዛ መሆኑ ምን ሊሆን ብላ ነው አላቅም። መረጃ ይዛ ለመሄድ ፈልጋ ነው ወይስ አንቺ ጋር ተጋጭታቸዋል? እኔ ጋር በፍጹም አልተጋጨንም፣ አልተነጋገርንም። እኔ እስከማውቀው ድረስ ፒስ ነን፣ ግን ደግሞ በጥሩ ሁኔታ እየቀጠልን ነበረ። ድንገት እሄዳለሁ ብላ ተነሳች አለችው። ማን አባቷ ይለቃታል? አርፏ ማትቀመጥ ከሆነ እብዷ ጋር አግቼ ነው ማሰቃያት አለ። ምን? አዎ እብዷ ጋር አግቼ ነው ማሰቃያት። ተረጋጋ ገዙ፣ አሁን ሁሉም ነገር ተበለሻሽቷል፣ ግን ደግሞ እጅ መስጠት የለብንም አለችው። እንግዲህ ትሁቴን ጠርተው ለምንድን ነው ያልሄድሽው? ባለፈ ሄዳለሁ ብለሽ ነበር እንነጋገር ሲሏትም አዎ መሄዱን ትቸዋለሁ። ለምን? እህቴና ባሏ በጣም በኃይለኛው ተጣልተው ነበረ። ያን ነገር ማስተካከል ሲያቅታቸው ለፖሊስ አሳልፎ መስጠት አልቻሉም ነበር። እናም በዛን አጋጣሚ እኔ መሄድ ነበረብኝ። እናንቺ ምን ቤት ነሽ? ይሄ እኮ የነሱ ጉዳይ ነው። እሱ እንኳ የነሱ ጉዳይ ብቻ ሳይሆን የሁላችንም ነው።
ግን ደግሞ እኔ የማውቀው ኢንስፔክተር ስለነበረ ደውዬ በፖሊስ ሲያዝ ሁሉም ነገር ሲስተካከል ቀረውኝ አለች። እንደዛ ነው? የዋዛ እኮ አይደለችም አለችው። አዎ ለማንኛውም ይህ ቤት እንደፈለግሽ የምትገቢበት እንደፈለግሽ የምትወጭበት አይደለም፣ ወደሽና ተፈራርመሽ የገባሽበት ቤት ነው። ስለዚህ ስርዓት ያዥ፣ ከዛሬ ጀምሮ እንደዚህ ማድረግ የለም አላት። እሺ ብላ ተስማማች። ትሁት እንግዲህ ለአባባ ደውላ የገባችበት ችግር ማጥና ትልቅ ነገር ትልቅ ከባድ ችግር ውስጥ እንደሆነችም ነገረችው። ከዛም ተደዋውለው መገናኘት እንዳለባቸውም አመኑ። ቤቲ እኔ ልወጣ ነው፣ አንቺ እዚህ መቆየት የለብሽም አይደል አለቻት። እሺ ቤቲ ምን ሆነሻል? ምንድን ነው ምረዳሽ ነገር አለ? እንኳን አንቺ እኛም አልቻል ነው። ምኑን? አይናቴ ነዋ፣ ሊገለን እኮ ነበረ። ምን አድርጎ? የእናቴ መቃብር ምናምን ይላል ደነስ፣ ሊገለን እኮ ነው አለቻት። ተረጋጊ፣ እኔ አንቺና እሱ ችግራችሁን አስተካክላችሁ ታርቃችሁ በአንድ እንድትሆኑ እፈልጋለሁ አለቻት። የምርሽን ነው? አዎ ለገንዘቡም ቢሆን ለቱ ገንዘብ? የሰውየውን ገንዘብ ነው። እሱ እንኳ የራሴ ብቻ ነው የሱ አይደለም አለቻት። እሺ እኔ ደስ የሚለኝ አብራችሁ ብትሆኑ ነው የሚሻለው። እሺ እንደዛ ነው። አሁን መውጣት እፈልጋለሁ። ቶሎ ቁርስ ጭኝና ልሄድ። እሺ በቃ ቤቲ አልቋል አለቻት። እንግዲህ ቤቲ ስትሄድ ትሁቴም ግዴታ ከዛ ከቤት ወጥታ መሄድ ስላለባት ወጣች። እናም አለምነሽንም ይዛ ለመውጣት ተገዳለች። አባባን ካወራችሁ በኋላ እያወራችሁ እያለ ናቲ መጣ። ትሁቴ እባክሽ አግሽኝ፣ እባክሽን እርጅኝ አላት። ምንድን ነው? እናቴን ላገኛት አልቻልኩም፣ እባክሽን በጸጸት እየተቃጠልኩ ነው፣ አላሳዝንሽም ሲላትም እሺ እኔ ምንም አውቀው ነገር የለም፣ የጀመርከውን መንገድ ቀጥልበት አለች። በዚህ ሰዓት ከቤት ሁሉም ሰው ሲወጣ ትሁትና አለምነሽ ወጡ። አባባ እንዳጋጣሚ አገኛቸው። ትሁቴ አላት። አቤት ተዋብለው ተዋውቃት። አሰሪሽ ናት? አዎ አለምነሽ ትባላለች። አለምነሽ እንዴት ነሽ? በማለትም ተዋውቆ አባባ ላጣለ። ግን ደግሞ ትልቁ ችግር እነሱ ሳይመለሱ እነ ቤት የመጡ። ቻናሉን ሰብስክራይብ ያደረጋችሁ መልካም ቆይ